السلام عليكم ورحمة الله وبركاته. سلام عليكم. أنا اللي نوبل نبياتنا صلى الله عليه وسلم مسجد استناء يا عند المتابعة كازينو إسلام برهان لعالم فنتك بنبياتنا صلى الله عليه وسلم مسجد استناء يزمزموا عند الطالب مجمرة كما تتجمع سل زمزموا كازيا صلاة الصلاة بنقراش نبياتنا صلى الله عليه وسلم حديث لا يبنالو أظهر ما على وجه الأرض ماء زمزم ምድር ላይ ከሚገኙ ውሃዎች ሁሉ ንጹህና በላጭ የሆነ ውሃ የዘምዘም ውሃ ነው ብሎ ተናግረውለታል። የዘምዘም ውሃ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ማኡ ዘምዘም ሊማ ሹሪበ ለሁ ብለዋል። የዘምዘም ውሃ ለተጠጣለት ዓላማ ይውላል። ቢስሚላህ ብለህ አንተ አላህ እውቀትን እንዲሰጠኝ ብለህ ንያ አድርገህ ከጠጣህ በአላህ ፍቃድ አላህ ስብሓነሁ ወተዓላ የጠየቀውን ነገር ይሰጠሃል። ረሱላህ አላህ ይህን እንዲሰጠኝ ብለህ በልብህ ነይተህ ንየቱ መሐሉሃ አልቀልብ ንያ መገኛ ቦታዋ ልብ ላይ ነው። በልብህ ነይተህ ያንን ትጠጣለህ ማለት ነው። ስትጠጣ ቢስሚላህ ትላለህ። ስትጨርስ አላህ ሱብሓነሁ ወተዓላን ታመሰግናለህ ማለት ነው። ይሄ ነው የዘምዘም ውሃ አመጣጥ እንዴት ነው የሚለው እንመልከት። የዘምዘም ውሃ መነሻው መካ ላይ ነው። በመካ ላይ ነው። ለታላቁ ነቢይ ለኢብራሂም ዓለይሂ ሰላም ባለቤት ለሆነችው ለሀጀርና ለልጇ ለኢስማዒል ለታላቁ ነቢይ እርሱም ነቢይ ነው። ለነሱ ብሎ መልአኩ ጅብሪል ዓለይሂ ሰላም ያወጣው የሆነ ውሃ ነው። ሀጀር የኢብራሂም ዓለይሂ ሰላም ሚስት የሆነችዋ ልጇን ኢስማዒልን መካ ላይ ይዛ በመጣች ጊዜ ኢብራሂም ዓለይሂ ሰላም ነው ሚስትህንና ልጅህን ይዘህ ሂድና መካ አስቀምጥ ብሎ አላህ ሱብሓነሁ ወተዓላ አዙት ይዟቸው የመጣ የዛኔ ትንሽ ስንቅና ውሃ ይዛ ነበረ። ያቺ አትበቃቸውም። ማንም በሰዓቱ የለም ነበር በዚያ አካባቢ። ካዕባ ግን አለ። ነቢያቶች ሁሉ ቀድመው እዛ ይሰግዱበት ነበርና እንዲሁም ደግሞ ሐጅ ያደርጉ ነበር። አላህ ሱብሓነሁ ወተዓላ መጀመሪያ ምድር ላይ የሰራሁት ቤት የመካ ቤት ነው ብሎ ተናግሯል። ሱረት አል ዒምራን ላይ ኢነ አወለ ቤይትን ወዲዐ ሊናስ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን እንዳለ። ስለዚህ ከኢብራሂም በፊት ነበረ ያ ቤት። ኢብራሂም ዓለይሂ ሰላም መጥቶ አደሰው እንጂ አልጀመረውም እሱ። ለዚህ ማስረጃ በሱራ ኢብራሂም ላይ ሲናገር ምን ይላል? ረበና ኢኒ አስከንቱ ሚን ዙርየቲ ቢዋዲን ገይሪ ዚ ዘርዕን ዐንደ ቤቲከል ሙሐረም አለ። ልጁንና ሚስቱን አምጥቶ ሲያስቀምጥ ከተከበረው ቤትህ ስር ከዘሮቼ የሆኑ ክፍሎችን አስቀምጫለሁ ብሎ ተናገረ። ከተከበረው ቤትህ ስር አለ። ገና ኢስማዒል አድጎ ሳይገነባ ከአባቱ ጋር ማለት ነው። ስለዚህ ኢስማዒልና ኢብራሂም ሳይሰሩት በፊት ቀድሞ ነበረ ካዕባ። እሺ፣ በዚያ ቦታ ላይ ኢብራሂም ሚስቱንና ልጁን አምጥቶ አስቀምጣቸው። ከዚያ በኋላ አስቀምጧቸው ዘወር ብሎ ይሄዳል ኢብራሂም ዓለይሂ ሰላም። አስቡት፣ ሴት ነች፣ ህፃን ልጅ ይዛለች፣ ማንም የለም በዚያ አካባቢ። ሊመን ተትርኩና ፊ ሃዚሂል ዋዲ ያ ኢብራሂም አላቸው። በኢብራሂም ሆይ በዚህ ጫካ ውስጥ በዚህ ሸለቆ ውስጥ ለማን ነው ጥለህን የምትሄደው አላቸው። ፈለም ይጅብ ዓለይሃ ያኒ መልስ አልሰጣትም ነበር፣ ዝም ብሎ ይሄዳል። 3 ጊዜ ደጋገመችለት ይባላል። ለማን ነው በዚህ ተራራና ሸለቆ ውስጥ ጥለህን የምትሄደው ኢብራሂም? ዝም አላት። መጨረሻውን በሶስተኛው አላሁ አመረከ ቢሃዛ አለችው። አላህ ነው ይሄን እንድታደርግ ያዘዘህ እኛን እዚህ አምጥተህ እንድታስቀምጥ በረሃ ላይ። ከዚያ በኋላ ዘወር አለና አዎ አላት። ፈቃለ ለሃ ነዓም አዎ አላት። ከዚያ ምን ብላ ተናገረች እርሷ? ኢዘን ላ ዩضይዑና አላህ፣ ስለዚህ አላህ እስከሆነ ድረስ ይሄን ያዘዘህ እኛን እንደዚህ እንድታስቀምጥ አላህ ያጨናንቀልን፣ አብሽር ሂድ አለችው። በአላህ ላይ ያላትን ኢማንና ተወኩል ተመልከቱ። ማን? ሀጀር ዓለይሃ ሰላም የኢስማዒል ዓለይሂ ሰላም እናት። ከዚያ በኋላ ምግባቸው ኢብራሂም ሄደ፣ ምግቧም አለቀ፣ ውሃም አለቀ። ለልጇ የምታጠባው ጥፎ አደረገ። በዚህ ጊዜ ከሶፋ እስከ መርዋ ድረስ ተራራዎች ናቸው። ከመካ አቅራቢያ እዛው ከካዕባ አቅራቢያ የሚገኙ ከሶፋ እስከ መርዋ ድረስ 7 ወደዚያ 7 ወደዚህ ተመላለሰች። የተመላለሰችበት ምክንያት ምን ነበር? ምናልባት ሰዎችን አገኝና የሚበላ የሚጠጣ ሰጥተው ልጄንም የማተርፍበት ብላ አስባ ነው። አንድንም ሰው ግን አላገኘችም ነበር። በስተመጨረሻ 7 ዙራ ስትጨርስ ጊዜ መልአኩ ጅብሪል ዓለይሂ ሰላም መጣ። መልአኩ ጅብሪል ዓለይሂ ሰላም መጣና አገኛት። ከአላህ ሱብሓነሁ ወተዓላ ዘንድ እንደተላከ ነገራት። የዘምዘምን ውሃ ፈለቀላት፣ ምግብም እዚያው አዘጋጀላት። ያ የዛኔ ያወጣላት ውሃ ልክ እያወጣ እያለ መልአኩ ጅብሪል ዓለይሂ ሰላም መሬትን ሲመታው ጊዜ ውሃ ፈለቀ። ይሄ የዘምዘም ውሃ ተባለ። ሀጀር ምንትን ነበር? ዙም 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 እያለች ተሰበስብ ነበር። ያኔ ተሰብሰብ ማለት ነው። ዙም ማለት ተጀመዕ ማለት ነው። ተሰብሰብ፣ ተከማች፣ ፈሰው የሚያልቅ መስሏት ያርሷ ለትውልድ ሁሉ የሚፈስ መሆን አላወቀችም ነበር። ታቻው አይደል? እዚያ ያነሷ እየሰበሰበች እያለ እንደዚህ ያው ዙም ዙም እያለች ጠራች። ያኔ ዘምዘም ተብሎ በዛም ተጠራ እና
የዘምዘም ውሃ አመጣጡ ይሄ ነው። ለታላቁ ነቢይ ለኢብራሂም ዓለይሂ ሰላም ለሚስቱና ለልጁ የወጣ የሆነ ውሃ ነው። ለታላቁ መልአክ ሰይዱል መላኢካ ወሁ ጅብሪል ዓለይሂ ሰላም በጅብሪል ዓለይሂ ሰላም አማካኝነት የወጣ ውሃ ነው። በማን ትእዛዝ? በአምላካችን በአላህ ሱብሓነሁ ወተዓላ ትእዛዝ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ስለዚያ የተባረከ ውሃ በርካታ ሐዲሶችን ተናገሩ ማለት ነው። አጥሃሩ ዐላ ወጅሂል አርድ ማኡ ዘምዘም፣ ምድር ላይ ከሚገኙ ውሃዎች ሁሉ ንጹህና በላጭ ውሃ የዘምዘም ውሃ ነው ብሎ ተናገሩ። ፊህ ሽፋ፣ በእርሱ ውስጥ ፈውስን ታገኛላችሁ ብሎ ነቢ ሰለላሁ ዐለይሂ ወሰለም ተናግረውለታል። ማኡ ዘምዘም ሊማ ሹሪበ ለሁ፣ የዘምዘም ውሃ ለተጠጣለት አለማ ይውላል አሉ። እሱን እንጠጣለን። ቢስሚላህ أسأل الله يرزقنا العلم النافع والعمل الصالح والإخلاص والقبول في القول والعمل، وأسأله سبحانه وتعالى أن يجعلنا من أهل الجنة، وأن يرزقنا مرافقة نبيه محمد عليه الصلاة والسلام. السلام عليكم ورحمة الله وبركاته.